አብዛኛውን ጊዜ ማታ ላይ ወደ ሰማይ ስንመለከት ወይም ደግሞ ስለ ጽንፈ ዓለም አፈጣጠር ስናስብ አእምሯችን ውስጥ የሚመታው አንድ ትልቅ እና በዘፈቀደ የተከሰተ ፍንዳታ ነው። አዎ ልክ ነው። ማለት ልክ ምንም አይነት መሪ ወይም ስርዓት እንደሌለው ትልቅ ትርምስ አድርገን ነው እንትን የምንስለው። ነገሮች ዝም ብለው በአጋጣሚ የተጋጩ የተበታተኑ እና ከብዙ ሚሊዮን ዓመታት በኋላ በሆነ አጋጣሚ እኛን የፈጠሩ ይመስለናል። በትክክል የሰው ልጅ እኮ በተፈጥሮ ነገሮችን በውጫዊ ገጽታቸው ብቻ ሲያይ የዚህ ሁሉ ግዙፍ ጽንፈ ዓለም መነሻ ወደ ስርዓት አልበኝነት የሚያዘንብል አጋጣሚ ነው ብሎ ማሰብ ይቀለዋል። እውነት ነው። በተለይም ደግሞ ዘመናዊው ትምህርት እና ብዙሃን መገናኛዎች ይህንን የትርምስ ትርክት ሲያስተጋቡት ሁልጊዜ እንሰማለን። አየህ፣ ሰዎች ያንን ነው በቀላሉ የሚቀበሉት። ነገር ግን ወደ ጥልቁ የፊዚክስ እና የኮዝሞሎጂ እውነታ ስንገባ ያ ትርምስ ያልነው ነገር ፈጽሞ የተሳሳተ ምልከት መሆኑን እንረዳለን። ፈጽሞ የተሳሳተ ነው። እንደውም እጅግ በጣም አስገራሚ በሆነ ጥበብ የተቀናበረ ማለት ልክ እንደ አንድ የወጣላተ የሙዚቃ ቅንብር ሆኖ ነው የምናገኘው። ለዚህም ነው ዛሬ ይህንን ጥልቅ ትንታኔ የምናደርገው። የዛሬው ትኩረታችን የዊሊያም ሌን ክሬግ ሪዘናብል ፌይዝ ከተሰኘው መጽሐፍ የተወሰዱ እጅግ አስደናቂ መረጃዎች ላይ ነው። አዎ፣ በጣም ድንቅ መጽሐፍ ነው። የዚህ ጥልቅ ትንታኔ ዋና ተልእኮም በተለይ እኛ ክርስቲያኖች የዚህን ጽንፈ ዓለም ውስብስብነትና አስደናቂ ንድፍ ጠለቅ ብለን በመረዳት እምነታችንን በምክንያታዊነትና በማስረጃ እንድናጸና መርዳት ነው። በእርግጥ የዛሬው ርዕሳችን ነው የጽንፈ ዓለም ጥቃቅን ቅንብር አሊያም በሌላ አጠራሩ የንድፍና የዓላማ ማስረጃ በመባል የሚታወቀው ጽንሰ ሐሳብ ነው። ይህ መረጃ እኮ ጽንፈ ዓለማችን ሕይወትን ለማኖር ምን ያህል በጥንቃቄ የተስተካከለ መሆኑን የሚያሳይ ነው። የእግዚአብሔርን ፈጣሪነት ለማስረዳት ከምንጊዜውም በላይ ኃይለኛ የሆነ ሳይንሳዊና ፍልስፍናዊ ማስረጃ ነው። እሺ፣ ይህንን ጉዳይ ደረጃ በደረጃ እንመልከተው። መጀመሪያ የጥቃቅን ቅንብር የምንለው ነገር ምንድን ነው? አብዛኛው ሰው የፊዚክስ ሕጎች ሁሉንም ነገር ይቆጣጠራሉ ብሎ ነው የሚያስበው። ልክ ነህ። ብዙ ሰው አላ ነው የሚያስበው። እነዚህ ሕጎች ደግሞ በራሳቸው ሕይወትን ያስገኛሉ የሚል ግምት አለ። በጣም መሰረታዊ የሆነ ነጥብ ነው ያነሳው። የፊዚክስ ሕጎችን ስንመለከት ለምሳሌ እንደ የስበት ኃይል ወይም ደግሞ የኤሌክትሮማግኔቲክ ኃይል ያሉትን ብንወስድ እነዚህ ሕጎች በውስጣቸው የያዟቸው ቋሚ እሴቶች ወይም ቁጥሮች አሉ። ቋሚ ቁጥሮች። ማስተዋል ያለብን ዋናው ነጥብ ግን እነዚህ ቁጥሮች በራሳቸው በሕጎቹ የሚወሰኑ አለመሆናቸውን ነው። የፊዚክስ ሕጎች እኮ እነዚህ ቁጥሮች የተለየ መጠን ቢኖራቸውም እንኳን መስራታቸውን አያቆሙም። ቆይ ይህንን ሐሳብ ለአድማጫችን በደንብ ግልጽ እናድርገው። ማለት ሕጎቹ ራሳቸው ቁጥሮቹን አያስገድዱም ያልሽኛው? አዎ፣ አያስገድዱም። ግን ሕይወት እንዲኖር ከተፈለገ ቁጥሮቹ ልክ አሁን ባሉበት ትክክለኛ መጠን መገኘት አለባቸው እያልን ነው። በትክክል ሕይወት የሚፈቅድ ጽንፈ ዓለም እንዲኖር እነዚህ ቋሚ ቁጥሮች በሚያስገርም ሁኔታ እጅግ በጣም ጠባብ በሆነ መስፈርት ውስጥ ማረፍ አለባቸው። አንድ ምሳሌ ልስጥህ። እሺ። የኮስሞሎጂካል ቋሚ ቁጥር የሚባል ነገር በፊዚክስ ውስጥ አለ። እሱ ደግሞ ምንድን ነው? ተግባሩስ ምንድን ነው? የኮስሞሎጂካል ቋሚ ቁጥር ማለት ባዶ የህዋ ክፍል ውስጥ ያለውን የኃይል መጠን የሚለካ ነው። ይህ ኃይል ጽንፈ ዓለሙ ወደ ውጭ እንዲለጠጥ ወይም እንዲሰፋ የሚያደርግ ማለትም ልክ እንደ ጸረ ስበት ኃይል የሚሰራ ነው። እንዳይኮማተር ይገፋዋል ማለት ነው። አዎ። ታዲያ የዚህ ኃይል መጠን ሕይወት ሊኖር በሚችልበት ሁኔታ መስተካከል ነበረበት። ሳይንቲስቶች እንዳሰቡት የዚህ ኃይል መጠን በአንድ አስርዮሽ እና ከ120 ዜሮዎች በኋላ ባለች አንዲት ጠብጣብ ቁጥር ብቻ ቢቀየር። ዋው! በአንድ አስርዮሽና 120 ብሮች። አዎ፣ በዚያች ትንሽ መጠን ብቻ ቢቀየር ጽንፈ ዓለማችን ወይ ወዲያውኑ ወደ ውስጥ መልሶ ይኮማተርና ይፈራረስ ነበር፣ አሊያም ደግሞ እጅግ በጣም በፍጥነት ስለሚለጠጥ ኮከቦች፣ ፕላኔቶች ብሎም ሕይወት ያላቸው ነገሮች ፈጽሞ ሊፈጠሩ አይችሉም ነበር። ይህ እኮ አእምሮን ሊቀበለው ከሚችለው በላይ የሆነ ትክክለኛነት ነው። በአንድ አስርዮሽና ከ120 ዜሮዎች በኋላ ያለች ትንሽ ለውጥ ሁሉንም ነገር ታበላሸዋለች ማለት ነው። በትክክል። ግን ያ ብቻ አይደለም። አየህ፣ የኦክስፎርዱን የፊዚክስ ሊቅ ሮጀር ፔንሮዝን ስሌት ደግሞ ብንመለከት ይበልጥ ትገረማለህ።
እሺ፣ እሱ ደግሞ ምን አገኘ? እርሱ እንዳሰላው በመጀመሪያው የፍጥረት ጊዜ ወይም ታላቁ ፍንዳታ በሚባለው ወቅት የነበረው አነስተኛ የኢንትሮፒ መጠን አለ። ቆይ፣ ኢንትሮፒ ስንል ደግሞ ምን ማለታችን ነው? ለአድማጫችን ይህንን የፊዚክስ ቃል ቀላል ባለ መንገድ ብናብራራለች፣ ምክንያቱም ቃሉ ትንሽ ይከብዳል። ጥሩ ጥያቄ ነው። ኢንትሮፒ ማለት በአጭሩ የነገሮች ስርዓት አልበኛነት ወይም የመበታተን ልኬት ነው። እሺ፣ ቀላል ባለ ምሳሌ ላስረዳ። አንድን በደንብ የተስተካከለ እና ጽድት ያለ መኝታ ክፍል አስብ። ያ ክፍል ዝቅተኛ ኢንትሮፒ አለው እንላለን፣ ምክንያቱም ስርዓት አለው። ልክ ነህ። ምክንያቱም ስርዓት አለው። ነገር ግን ያ ክፍል ለረጅም ጊዜ ሳይጸዳ፣ ዕቃዎች ሲበተኑበት፣ አቧራ ሲጠጣበት ወደ ከፍተኛ ኢንትሮፒ ይሸጋገራል ማለት ነው። ተፈጥሮ ሁል ጊዜ ከስርዓት ወደ ስርዓት አልበኝነት ማለትም ከዝቅተኛ ኢንትሮፒ ወደ ከፍተኛ ኢንትሮፒ ነው የምታዘነብለው። አሃ፣ ማለት አንድ የተስተካከለ ነገር በራሱ ጊዜ የሚበላሽ እንጂ የተበላሸ ነገር በራሱ ጊዜ ስርዓት አይዝም እያልሽኝ ነው? በትክክል። ታዲያ ጽንፈ ዓለማችን ሲፈጠር እጅግ በሚያስገርም ሁኔታ ይሄ ኢንትሮፒ የሚባለው ነገር በጣም ዝቅተኛ በሆነ መጠን ላይ መጀመር ነበረበት። አለበለዚያ አሁን የምናየው ስርዓት ያለው ዓለም ፈጽሞ አይፈጠርም ነበር። እሺ። ታዲያ ሮጀር ፔንሮዝ ይህ አነስተኛ የኢንትሮፒ መጠን ዝም ብሎ በእድል የመከሰት እድሉ ስንት እንደሆነ ሲያሰለው ውጤቱ ስንት ቢሆን ጥሩ ነው? ስንት ሆነ? 1 ሲካፈል ለ10 the power of 10 the power of 123 ሆነ። ቆይ 1 ይካፈል ለ10 the power of 10 the power of 123። አዎ፣ ይህ ቁጥር ምን ያህል ግዙፍ እንደሆነ ለመረዳት በጽንፈ ዓለም ውስጥ ባሉ የእያንዳንዱ ፕሮቶኖችና ኒውትሮኖች ላይ 1 ዜሮ ብንጽፍ እንኳ የዚህን ቁጥር ሙሉ ዜሮዎች ጽፈን አንጨርስም። እኔ እንጃ ይህንን ቁጥር ጭንቅላታችን ሊሸከሙ የሚችል አይመስለንም። ያ ማለት እኮ ልክ በሚሊዮን የሚቆጠሩ መቆጣጠሪያ ቁልፎች ያሉትን ግዙፍ የሙዚቃ ማቀነባበሪያ ሬዲዮ ፊት ለፊት ተቀምጠው ማለት ያለምንም ስህተት ያለምንም መመሪያ ዝም ብሎ ትክክለኛው ጣቢያ ላይ ማሳረፍ ማለት ነው። በትክክል በጣም አሪፍ ምሳሌ ነው። አንድን ቁልፍ እንኳን በትንሹ ብንሳሳተው ድምፁ ይጠፋል ወይም ወደ ሌላ የማይፈለግ ጩኸት ይቀየራል። የጽንፈ ዓለማችን ሕልውና በዚህ ደረጃ እጅግ በሚያስደንቅ ጥቃቅን ቅንብር ላይ የተመሰረተ ነው ማለት ነው። ይህንን ከሰፊው ምስል ጋር ስናገናኘው የአስደናቂ ቅንብር ከየት መጣ ለሚለው መሰረታዊ ጥያቄ መልስ መፈለግ ግድ ይለናል። ማንም ሰው ይህንን የጥቃቅን ቅንብር እውነታ ሲጋፈጥ ማምለጥ የማይችላቸው 3 የክርክር መነሻዎች አሉ። አራተኛው አማራጭ የለም። ታዲያ ይህ ሁሉ ምን ማለት ነው? እንግዲህ ይህን ያህል የተወሳሰበ ንድፍ ካለ ወደ አእምሮ የሚመጣው የመጀመሪያው ሐሳብ ምናልባት ሌላ አማራጭ ስላልነበረው ይሆን የሚል ነው። ጽንፈ ዓለሙ በሕግ የተገደደስ ቢሆን? አዎ፣ እሱ አንደኛው አማራጭ ነው። ወይ ደግሞ ዝም ብሎ ጭፍን የሆነ አጋጣሚ ፈጥሮትስ ቢሆን ማለት ዕድል የሚባለው። ሶስተኛው ደግሞ ወደ ንድፍ ወይም አንድ ሆን ብሎ የሰራው አካል አለ ወደሚለው ያመራ። ወደ ንድፍ ወይም ወደ ፈጣሪ ከመሄዳችን በፊት ግን ሌሎች አማራጮች ለምን ውድቅ እንደሚሆኑ ማየት አለብን። ልክ ነህ። ሳይንቲስቶችም ሆኑ ፈላሰፎች የሚያቀርቡት እነዚህን 3 አማራጮች ነው። አንደኛ አካላዊ ግዴታ፣ ሁለተኛ ዕድል ወይም አጋጣሙ፣ ሶስተኛ ደግሞ ንድፍ ወይም ፈጣሪ። ማንም አድማጭ እነዚህን አማራጮች ሚዛናዊ በሆነ መንገድ መመዘን አለበት። እሺ፣ ታዲያ አንደኛውን አማራጭ እንመርምር፣ ማለትም አካላዊ ግዴታ የሚለውን። አንዳንድ የሳይንሱ ሰዎች ጽንፈ ዓለማችን ሕይወትን ለማኖር ግዴታ ነበረበት ይላሉ። የፊዚክስ ሕጎች ሌላ አይነት ስርዓት እንዲፈጠር አይፈቅዱም። ስለዚህ ሌላ አማራጭ አልነበረውም የሚል መከራከሪያ ሲያቀርቡ እንሰማለን። ይህ ሐሳብ ምን ያህል ክብደት አለው? የሐሳብ የፊዚክስ ሕጎች የጽንፈ ዓለሙን ቋሚ እሴቶች ሌላ መልክ እንዲኖራቸው አይፈቅዱም የሚል ነው። ነገር ግን ይህ ሐሳብ እጅግ በጣም ተቀባይነት የሌለውና በሳይንሱ ማህበረሰብ ዘንድ ውድቅ የተደረገ ነው። ለምን? ሕጎቹ ካሉ እነዚያው ሕጎች ናቸው ይህንን ሁሉ ያስገኙት ሊባል አይችልም? አይችልም። ቅድም እኮ እንዳለው ሕጎቹ እሴቶቹን ወይም ቋሚ ቁጥሮቹን ፈጽሞ አይወስኑም። ሕይወት አልባ የሆነ ጽንፈ ዓለም አካላዊ በሆነ መንገድ ሊኖር የሚችልበት እጅግ በጣም ሰፊ ዕድል አለው። ማለት ሌላ አይነት ቅርጽ መያዝ ይችል ነበር። አዎ፣ እንደውም
ሕይወት አልባ ጽንፈ ዓለም የመኖር ዕድሉ ሕይወት ከሚፈቅደው ጽንፈ ዓለም በብዙ ቢሊዮን እጥፍ ይበልጣል። ቁጥሮቹ በትንሹ ቢቀየሩ ሕጎቹ አሁንም ይሰራሉ፣ የስበት ኃይል አሁንም ይኖራል። ነገር ግን ጽንፈ ዓለሙ ባዶ፣ ቀዝቃዛ እና ሕይወት አልባ ይሆናል። እውነት ነው። ስለዚህ ጽንፈ ዓለሙ ሕይወትን ለማኖር የተገደደበት ምንም አይነት አካላዊ ወይም ሎጂካዊ ምክንያት የለም። ግን አንዳንድ ፊዚክስ ሊቃውንት የሁሉ ነገር ንድፈ ሐሳብ የሚባል አዲስ የሂሳብ ቀመር ወደፊት ይገኛል አይሉም እንዴ? ይህ ንድፈ ሐሳብ ከተገኘ የነገሮቹን ሁሉ መነሻ በግዴታ እንዲህ መሆን ነበረበት ብሎ አይመልስልንም? አሁን እኛ ባለማወቃችን ምክንያት ነው ይህን ሐሳብ ውድቅ የምናደርገው የሚሉ ሰዎች አሉ። በጣም ጥሩ መሞገቻ ነው። ብዙ ጊዜ የሁሉ ነገር ንድፈ ሐሳብ የሚለው ስያሜ በራሱ ሰዎችን ያሳስታል። እንዴት? ይህ ንድፈ ሐሳብ ወደፊት ቢገኝ እንኳን ዋና ዓላማው ፊዚክስን አንድ ለማድረግ የሚጥር ነው። ማለትም ጥቃቅኑን ዓለም ያጠናውን የኳንተም ሜካኒክስን እና ትልቁን ዓለም ያጠናውን የአጠቃላይ አንጻራዊነት ሕግን አንድ ለማድረግ ነው እንጂ የቁጥሮቹን ልክ እና የመነሻ ሁኔታዎችን ሊወስን አይችልም። አሃ፣ ማለት የፊዚክስ ሕጎቹን አንድ ላይ ሰብስቦ በአንድ ቀመር ያብራራል እንጂ እነዚያ ሕጎች ለምን ይህንን የተለየ ሕይወት ሰጪ ቁጥር እንደያዙ አይነግረንም። ልክ ነህ። ይባስ ብሎ አሁን በሳይንሱ ዓለም ከፍተኛ ተስፋ የተጣለበት የክር ንድፈ ሐሳብ አሊያም ስትሪንግ ቲዮሪ የሚባለውን እንኳ ብንመለከት፣ አዎ ብዙ ጊዜ ይሰማል። ይህ ንድፈ ሐሳብ የጽንፈ ዓለሙን ቋሚ ቁጥሮች አንድና ግዴታ ከማድረግ ይልቅ 10 ሲባዛ በራሱ 500 ጊዜ ያህል የተለያዩ ጽንፈ ዓለማት ሊኖሩ እንደሚችሉ ይፈቅዳል። ዋው! 10 the power of 500 አስበው። ይህ ማለት ጽንፈ ዓለሙ በዚያ ጠባብ ቁጥር ላይ ለማረፍ የተገደደበት ምንም አይነት የፊዚክስ ሕግ የለም ማለት ነው። አቃላዊ ግዴታ የሚለው መከራከሪያ በዚህ መልኩ ሙሉ በሙሉ ይወድቃል። እሺ፣ የመጀመሪያው ሐሳብ ማለትም ጽንፈ ዓለሙ ይህንን መልክ መያዝ ግዴታው ነበር የሚለው ውሃ ያንሳማልን። ታዲያ ለምን በዘፈቀደ የተፈጠረ አስደናቂ ዕድል አይሆንም? እዚህ ጋር እንደ አድማጭ ሆኜ ጠንከር ያለ ጥያቄ ልጠይቅሽ። እሺ፣ ጠይቀኝ። የቱንም ያህል ቁጥሩ ግዙፍ ቢሆን ጽንፈ ዓለማችን ዕድሜው እጅግ በጣም ረጅም ነው አይደል? በቢሊዮን የሚቆጠሩ ዓመታት አሉት። አዎ አሉት። ታዲያ በዚህ ሁሉ ረጅም ጊዜ ውስጥ በዘፈቀደ ሲላተም ቆይቶ የሆነ ጊዜ ላይ ትክክለኛው ቁጥር በአጋጣሚ ሊገጠም አይችልም። ልክ ሎተሪ እንደመቁረጥ ማለት ነው። ብዙ ጊዜ ከሞከርክ አንድ ቀን ማሸነፍህ አይቀርም የሚለው ሎጂክ እዚህ ላይ ለምን አይሰራም? አዎ ይህ እኮ ብዙዎች የሚያነሱት ሐሳብ ነው። ዕድል ወይም አጋጣሚ ለሁሉ ነገር መፍትሄ ተደርጎ ይቀርባል። ነገር ግን በሂሳብና በስታቲስቲክስ ሕግ ስንመዝነው ይህ ሐሳብ ፈጽሞ የማይቻል መሆኑን እንረዳለን። እንዴት? ሎተሪ ብዙ ጊዜ ስትቆርጥ ያማሸነፍ ዕድልህ ሊጨምር ይችላል። ግን እዚህ ጋር ያወራን ያለነው ስለ ተራ ሎተሪ አይደለም። ቅድም ያነሳነውን የሮጀር ፔንሮዝን ቁጥር አስታውስ። ዕድሉ እኮ አንድ ሲካፈል በዚያ ሁሉ ዜሮ ነው። እውነት ነው። ይህ ማለት ምን ማለት መሰለህ? አንድን አይነ ስውር ሰው በመላው ዓለም ላይ ካሉ አሸዋዎች ሁሉ ውስጥ አንዲት የተለየች ቀለም ያላትን አሸዋ ፈልጎ እንዲያወጣ ብትነግረውና በመጀመሪያው ሙከራው እጅግ በትክክል ያችን አሸዋ ቢያገኛት ከዚያም በላይ የማይመስል ዕድል ነው። ግን ያም ቢሆን አጋጣሚ የሚለውን ሙሉ በሙሉ ከጠረጴዛው ላይ ያንሰዋል ወይ? ጊዜ ካለ ሁሉም ነገር ይቻላል ለሚለውስ? ሳይንቲስቶች የፕሮባቢሊቲ ግብዓቶች የሚሉት ጽንሰ ሐሳብ አለ። ማለትም ጽንፈ ዓለማችን ከተፈጠረ ጀምሮ እስከ አሁን ድረስ ሊከሰቱ የሚችሉት ከፍተኛው የክስተቶች መጠን ገደብ አለው። ወሰን አለው ማለት ነው። አዎ፣ ይህ የክስተቶች መጠን ጥቃቅን ቅንባሩ በአጋጣሚ ሊከሰት ከሚችለው ዕድል ጋር ሲነጻጸር እጅግ በጣም ያነሰ ነው። ስለዚህ ጽንፈ ዓለሙ ያለውን ጊዜ በሙሉ ተጠቅሞ በየሰከንዱ አዲስ አጋጣሚዎችን ቢሞክር እንኳ ይህን ትክክለኛ የቁጥር ቅንብር ለማግኘት ያለው ጊዜ ፈጽሞ በቂ አይደለም። እሺ፣ የሂሳብ ሊቃውንት ይህንን ሲያብራሩ ዕድል የሚባለው መላምት በሂሳባዊ ስሌት ፈጽሞ የማይታሰብ እና ኪሳራ ያጋጠመው ነው ይላሉ። እንግዲህ ነገሩ በጣም አስደሳች የሚሆነው እዚህ ጋር ነው። አካላዊ ግዴታ የሚለው ውሃ ካላነሳ ዕድል የሚለው ደግሞ በሂሳብ ስሌት ፈጽሞ የማይቻል ከሆነ አእምሯችንን ወደ ሶስተኛውና ብቸኛው ምክንያታዊ አማራጭ ይወስደዋል። በትክክል እሱም ንድፍ ነው።
ይህ ጽንፈ ዓለም ከጀርባው ታላቅ የንድፍ ባለሙያ እጅግ ጥበበኛ የሆነ ፈጣሪ ያለው ወደሚለው መደምደሚያ እንደርሳለን። ይህ አንድ አስፈላጊ ጥያቄ ያስነሳ። ምን አይነት ጥያቄ? ሳይንሳዊ መረጃዎች አምላክ የለም ወደሚል መደምደሚያ ከማምራት ይልቅ ጽንፈ ዓለም ከጀርባው ታላቅ የንድፍ ባለሙያ እንዳለው ለምን አያሳዩም? ብዙ ሰዎች የንድፍ መስረጃን ሲቃወሙ እግዚአብሔርን ዝም ብላችሁ ላልገባችሁ ነገር ሁሉ እንደ ማብራሪያ አድርጋችሁ አትጠቀሙበት ያ ብዙ ጊዜ እንሰማለን ይሄንን። ነገር ግን እዚህ ጋር የተነጋገርን ያለነው ባለማወቃችን ላይ ተመስርተን ሳይሆን ስለምናውቀው የፊዚክስ ትክክለኝነትና አስደናቂ ስሌት ነው። ይህ ደግሞ ቀጥታ ወደ አስተዋይ ፈጣሪ ነው የሚያመላክተው። አዎ፣ ይህ የሳይንስና የፍልስፍና ሐሳብ በተለይ ከእምነታችን ጋር እንዴት እንደሚተሳሰር ስናይ እኛ ወንጌላውያን ክርስቲያኖች ይህንን እውነት በመረዳታችን የምናገኘው ትርጉም እጅግ ጥልቅ ነው። ልክ ነህ። በጣም ጥልቅ ነው። ብዙ ጊዜ በመገኛ ብዙሃን ሳይንስ አምላክን ከስዕሉ ያማውጣ፣ እምነት ደግሞ ከሳይንስ ጋር የሚጣላ ተደርጎ ይቀርብልናል። አዎ፣ ግን የዛሬው ጥልቅ ትንታኔ የሚያሳየን ተቃራኒውን ነው። ዊሊያም ሌን ክሬግ በመጽሐፉ በስፋት እንዳብራራው ይህ የጽንፈ ዓለም ጥቃቅን ቅንብር ክርስቲያኖች ስለ እግዚአብሔር ሕልውና የሚያምኑት እምነት በጭፍን ልማድ ላይ የተመሰረተ ሳይሆን ከዘመናዊው የሳይንስ ግኝቶች ጋር አብሮ የሚሄድ መሆኑን ያሳየናል። እውነት ነው። የክርስትና እምነት እውነትን ከመፈለግ ፈጽሞ አያፈገፈግ። ጥቃቅን ቅንብር የሚያስተምረን ነገር ቢኖር ይህ ግዙፍ ጽንፈ ዓለም የተሰራው የኛ የሰው ልጆች እንድንኖርበት ተብሎ ነው። አሜን። አዎ፣ ይህ የዓላማ ማስረጃ ከእግዚአብሔር ቃል ጋር ፍጹም ስምምነት አለው። መዝሙረ ዳዊት ገና ከጥንት ጀምሮ ሰማያት የእግዚአብሔርን ክብር ይናገራሉ፣ የተፈሩም ሥራ የእጁን ጥበብ ያውጃል ሲል የተናገረውን ዛሬ ፊዚክስና ኮስሞሎጂ መጥተው በዘመናዊ የሂሳብ ቋንቋ ያረጋገጡልን ይገኛሉ። አየሽ፣ ይህ መረጃ ለክርስቲያኖች እምነታቸውን በማስረጃ እንዲያጽኑ ትልቅ አቅም ይሰጣቸዋል። በተለይ የእምነት መከላከያ አሊያም አፖሎጂቲክስ በምናደርግበት ጊዜ እጅግ ጠቃሚ ነው። በጣም ጠቃሚ ነው። ወጣቶች ዩኒቨርሲቲ ሲገቡ ወይም ሰዎች በሥራ ዓለም ውስጥ ከተለያዩ ዓለማዊ ፍልስፍናዎች ጋር ሲጋጩ እምነቴ ሳይንሳዊ መሠረት የለውም ብለው እንዳይሸማቀቁ ይረዳቸዋል። ይልቁንም ፈጣሪ ጽንፈ ዓለሙን በእጅጉ አስደናቂ በሆነ የሂሳብና የፊዚክስ ጥበብ እንደሰራው አውቀው በድፍረት እንዲቆሙ ያደርጋቸዋል። በትክክል ፈጣሪ ዝም ብሎ ዓለምን አልወረወረው፣ አንዳች ዓላማ አለው ብለው በምክንያት መከራከር ይችላሉ። በእርግጡ ማስረጃዎቹ ወደ አእምሯችን ያመጡት አንድ ግልጽ እውነት አለ። እርሱም ከዚህ ሁሉ እጅግ የተወሳሰበና ጥንቃቄ ከተሞላበት ሥርዓት ጀርባ ታላቅ አእምሮ ያለው አምላክ መኖሩን ነው። ይህ አምላክ ደግሞ ሕጎችን የሚያወጣ ብቻ ሳይሆን ሕይወት እንዲኖር የሚፈልግ ለዓላማ የሚሰራ ነው። ዛሬ በእውነት በጣም አስደናቂ የሆነ የሐሳብ ጉዞ ነው ያደረግነው። በዛሬው ጥልቅ ትንታኔያችን ያን ሁሉ ግዙፍ የፊዚክስ መረጃ ፈትሸናል። አዎ፣ ብዙ ነገር ዳሰሰናል። ጽንፈ ዓለሙ ይህን መልክ ይዞ መገኘቱ አቃላዊ ግዴታ አይደለም ብለናል። ምክንያቱም ሌሎች አማራጭ ጽንፈ ዓለማት የመኖር ዕድላቸው ሰፊ ስለሆነ። ልክ ነው። በዕድል እና በአጋጣሚ የተገኘ ነው እንዳንል ደግሞ የሂሳቡ ስሌትና የቁጥሮቹ ግዝፈት ዕድልን ከጨዋታዎች አድርጎታል። ስለዚህ እጅግ በሚደንቅ ጥቃቅን ቅንብር አስተዋይ በሆነ ፈጣሪ ንድፍ የተሰራ መሆኑን በግልጽ አይተናል። መነሻችን የዊሊያም ሌን ክሬግ ትንታኔ ቢሆንም ይህ መረጃ የእያንዳንዱን አድማጭ ወደ ጥልቅ ማሰላሰል የሚጋብዝ ነው። አዎ፣ እውነተኛ ዕውቀት ማወቅ ብቻ ሳይሆን ያንን ዕውቀት ከሕይወታችን ጋር ስናስተሳሰረው ነው። የጽንፈ ዓለሙ ንድፍ ሰውን ስለ ፈጣሪው ጥበብና ኃይልነት ይበልጥ እንዲያስብ የሚያደርግ ነው። ይህንን ጥልቅ ትንታኔ ከመቋጨታችን በፊት ለአድማጫችን አንድ ሐሳብ ትቼ ማለፍ ወዳለሁ። ይህንን አስቡት። ይህ ግዙፍ ጽንፈ ዓለም ኮከቦቹ፣ ፕላኔቶቹ እና እጅግ ረቂቅ የሆኑት የፊዚክስ ሕጎች የሰው ሕይወት እንዲኖርበት ብቻ በዚህን ያህል ሚሊየን በሚቆጠሩ እጅግ ጥቃቅን ስሌቶችና ጥበብ ከተቀናበረ የዚህ ሁሉ ንድፍ ባለቤት የሆነው እግዚአብሔር ለእያንዳንዳችን ግላዊ ሕይወት ያለው ዓላማና ዕቅድ ምን ያህል በጥልቀት የተቀናበረና ትርጉም ያለው ይሆን? አሜን። አስደናቂ እውነት ነው። ሕይወታችን ዝም ብሎ አጋጣሚ አይደለም፣ በከፍተኛ ጥንቃቄ የተነደፈ ነው። ይህ መረጃ በሚቀጥሉት ቀናት አእምሮአችንን ሲያሰላስል የሚቆይ አስደናቂ እውነት ነው። እስከሚቀጥለው ጊዜ ደህና ሁኑ።